የምንናገረው እንዴት ነው ወደ ጽሁፍ የምንቀይረው? ኦኬ የትኛውን ንግግር ሙዚቃ፣ መዝሙር፣ መንዙማ በሰብታይትል ጽሁፉ እኩል ከንግግሩ ጋር እንዴት አድርጋችሁ ቪዲዮ ለመስራት ሀሳብ ካላችሁ በጣም ግልጽ በሆነ መልኩ በቀላሉ አሁን አሳያችኋለሁ። እዚህ ጋር የመደመር ምልክቷን ክሊክ እናደርጋለን። እንደከፈተልን እዚህ ጋር ባለ 15 ሰከንድ ነው፣ ባለ 60 ሰከንድ ነው፣ ባለ 3 ደቂቃ ነው ቪዲዮ መቅረጽ የምትፈልጉት እናንተ ሴሌክት አድርጉ። እኔ በ3 ደቂቃ ነው የምሰራው፣ ስለዚህ እሱን ሴሌክት አደርጋለሁ። ከዛ ሪከርድ ማድረጉን አስጀምረዋለሁ። እዚህ ጋር እንደምታዩት እንደጀመረልኝ ፈልገውን ሐሳብ እገልጻለሁኝ። መዝሙርም ብትሆን ሙዚቃም ቢሆን እዚህ ጋር የምትፈልጉትን ግለጹ። ከዛ ከናንተ የሚጠበቀው የራይት ምልክቷን ክሊክ አድርጋችሁ ከዛ አድጀስት ክሊፕ የሚለው ይሄው ጠቋሚ የሚያሳያችሁ እሱን ክሊክ ማድረግ ነው ከናንተ የሚጠበቀው። አሁን ወደ ጉዳያችን ገብተናል። ትልቁን ስራ የምንሰራው እዚህ ጋር ነው። እዚህ ጋር እንደምታዩት ቴክስት ወይም ኤኤ የሚለውን ክሊክ ታደርጋላችሁ። ከዛ እዚህ ጋር እናንተ ያወራችሁትን በትክክል ትጽፋላችሁ። ከጻፋችሁ በኋላ እስካወራችሁበት ድረስ ታቆሙታላችሁ። ከዛ እናንተ ቃሉ ያለቀበት ቦታ ላይ ጫን ታረጉና ጉትት አርጋችሁ ታሳጥሩታላችሁ። ከዛ በዛ ስፒድ ያልቃል ማለት ነው። እንደዚህ እንደምታዩት ጽሁፉን ለማሳመር ስትፈልጉ ጫን ታደርጉታላችሁ። ከለሩን ፎንት ሳይዙ መቀየር ትችላላችሁ። አዲስ ጽሁፍ ደግሞ አድ ለማድረግ አድ ቴክስት የሚለውን ክሊክ ታደርጋላችሁ። ከዛ የምትፈልጉትን ላይሪክስ፣ የሙዚቃ ላይሪክስ፣ መዝሙር፣ የተለያዩ ጽሁፎችን በዚህ መልኩ እስከፈለጋችሁ ድረስ እያቆማችሁ በትክክል ስፒዱን ጠብቃችሁ አድ ማድረግ ትችላላችሁ። ቴክስቶችን እዚህ ጋር እንደምታዩት ነው። እዛ ቃሉ ያለቀበት ቦታ ላይ ታሳጥሩታላችሁ። ያ ማለት ልክ ተናግራችሁ ስጨርሱ ቃሉም ያልፋል። እዚህ ጋር እንደምትመለከቱት በጣም ቀላል ነው፣ በጣም ግልጽ ነው፣ በጣም ደስ ይላል። ሞክሩት። እዚህ ጋር እንዳያችሁት ነው። ከዛ ሴቭ ብላችሁ ትወጣላችሁ። ከዛ ከናንተ የሚቀጥለው እዚህ ጋር ሪቪው ካረጋችሁ በኋላ ኔክስት ብታላችሁ ከዛ ፖስት ማድረግ ነው። ይሄን ቪዲዮ ለመስራት ስል የቀረጽኩትን ቆንጆ ግጥም ተጋብዙልኝ። የተካደ ትውልድ አብዝቶ የጾመ ተግቶ የጸለየ ግን ጥቂት መና ሳይሆን ጥይት ሲዘንብ ያየ እድሜ ይፍታህ ተብሎ የተወለደለት አምባሩ ካቴና ማተቡ ሰንሰለት ምቾትን የማያውቅ እረፍት የተቀማ አልጋው ያጋምሾህ ምኝታው የሳማ